ምናልባት ማንም አያየኝም ብለሽ የሆነ ኃጢአት አድርገሃል፣ የሆነ ወንጀል ወይም ፈጽማችኋል። ግን ከናንተና ከፈጣሪ በቀር ሌላ ማንም ያየ ሰው የለም። እንደዚህ አይነት አጋጣሚ ኖሯችሁ ከሆነ ይህንን ቪዲዮ እዩት፣ ሌሎቹ አሳልፉት። ይህንን ቪዲዮ ሰውየው ሉካንዳ ቤት አለው፣ ስጋ ቤት እና ሉካንዳ ቤት ፍየሎችን እና በጎችን እያረደ ለህብረተሰቡ ያከፋፍላል። በዛ ነው የሚታወቀው ሰፈሩ ላይ። እና ከዕለታት አንድ ቀን እዛ እያረደ ፍየሉን እያረደ ያለ ጩኸት ይሰማል ከተማው ላይ። ፍየሉን እያረደ ያለውን ይተወውና ጩኸት ወደ ሰማበት ቦታ ይሄዳል ሰውየው በድንጋጤ። እና አካባቢው ላይ ጩኸቱ ወዳለበት አካባቢ ሄዶ ሲደርስ አንዲት እናት በሚያሳዝን ሁኔታ በጥይት ተመታ መሬት ላይ ወድቃ ያገኛታል። መሬት ላይ ደሟ የፈሰሰ ነው። እናም ሄዶ ረዳት። እያገዛት እያለ ፖሊስ መጣና አንተ ነህ የገደልከው ብሎ ይይዘዋል። እኔ አይደለሁም ብሎ ተከራከረ። አንተ ነህ አለው። እሱ እኔ አይደለሁም ብሎ ምንም እንኳን ቢከራከርም ፍየሏን ሲያርድበት የነበረው ደም ልብሱን ነክቶት ነበር እና ማስረጃ ሆነበት። እና በዚህ ምክንያት ፍርድ ቤት ላይ ቀርቦ የሞት ፍርድ ተፈረደበት። ሰውየው ግን የሞት ፍርድ ሲፈረድበት ከዛ በፊት መናገር ያለበትን ነገር ጠየቁት ሰዎቹ። ከመሞት በፊት ማለት የምትፈልገው ነገር ካለ መናገር ትችላለህ ይሉታል። እናም ሰውየው ተናገረ። በእርግጥ እኔ እቺን እናት አልገደልኳትም፣ ግን ከ20 ዓመት በፊት እኔ አንዲትን ልጅ መንገድ ላይ አግኝቼ በመሳሪያ አስፈራርቼ ማንም ማያይበት ቦታ ወስጄ ደፍሬያታለሁ። እናም ገድዬ ነበር። ያኔ ማንም ያየን ነገር የለ፣ ከኔና ከፈጣሪ በስተቀር ማንም አላየንም ነበረ። ፈጣሪ ዛሬ እኔን የያዘኝ ለዛች ልጅ ብሎ ለበቀል ብሎ ከሆነ እኔ የሞት ፍርዱን እቀበላለሁ አለ እና ወዲያውም ገደሉት። እና ምን ልላችሁ ፈልጌ ነው፣ የፈለግነውን ነገር ማድረግ እንችላለን። እኛ ነፃ ምርጫ አለን። የፈለግከውን ማድረግ ትችላለህ። የፈለግሽውን ነገር ማድረግ ትችላለሽ ደብቀሽ፣ ፈጣሪ የሚያውቀው ማለት ነው። ያ ግን የጊዜ ጉዳይ ነው እንጂ መውጣቱ አይቀርም ልል ፈልጌ ነው። ውሎ አድሮ ይመጣል። በአንተ ላይ ባይመጣ በቤተሰብ ላይ ይመጣል። ቤተሰብ ላይ ባይመጣ ደግሞ የምትወልዳቸው በልጆች ላይ ይመጣል። የሰራ ነው መልሶ ያገኘናል ለማለት ፈልጌ ነው። ከመሸ በኋላ ቪዲዮ ቀረጽኩኝ። ለቪዲዮ ጥራት ይቅርታ። ደህና ደሩ።